ሰላም እንዴት ናችሁ ፋሚሊ? ቅድም አንድ አናላይዝ ሰርቼላችሁ ነበር ዴሊው እንዲሁ ደግሞ ዊክሊው ምናምን ምን ሊመስል እንደሚችል እንዲሁም ደግሞ ዜና ስላለ ፕራይስ ማኒፕሌት የመደረግ እንትን ስላለው ማለት ነው። እነዚህ በጠቅላላ የምታዩት ሊኩዲቲ ናቸው ማለት ነው። እና እዚህ ጋር 2 አወር ላይ እንደምታዩት እንዲህ ረጅም አይነት ዊክ ካንድል አለ። ብዙ ጊዜ እንደዚህ ረጅም የሆነ አይነት ካንድል ሲኖር ሊኩዲቲ ሀንት እያደረገ ነው ማለት ነው። እንደምታዩት ከሆነ እንደዚህ አይነት ረጃጅም ዊክ ካንድሎች ሲኖሩ ሊኩዲቲ ሀንት እያደረገ ነው ማለት ነው። እንዲሁም ደግሞ ዊኩ ካንድል የቱ ጋር ነው የዘጋው የሚለውን ነገር ማየት ይኖርብናል። እና እዚህ ጋር እንደምታዩት ይሄኛው በዊክ ካንድል ነው የወሰደው እና ይህንም እንደምንድን ነው እኔ ብዙ ጊዜ የማየው እንደ ሊኩዲቲ ነው ማለት ነው። እና 1 አወር ላይም እንደምታዩት ከሆነ እንዲህ ነው ሊኩዲቲ የወሰደው እነዚህ ኤሪያዎችን እንደ ማጽዳት ማለት ነው። እና ፕራይስ እዚህ ጋር ነው የምጠብቀው ኒውዮርክ ሴሽን ላይ ምናልባት የሚፈጠር ከሆነ ይሄኛው ስትራክቸር ወደ ላይ እንዲህ ሄዶ ማለት ነው። ከዛ እዚህ ጋር እንዲህ ሪትሬስ ካደረገ በኋላ ይህንን ሙቭመንት እንዲይዘው ይችላለሁ። ይህንን ኤሪያ ታርጌት አድርጌ ማለት ነው እዚህ ጋር። ሲቀጥል ደግሞ ሌላኛው ይህንን ታርጌት ካረኩ በኋላ እነዚህን ሀዮችን ታርጌት ካረኩ በኋላ ደግሞ ድጋሚ ፕራይስ ይህንን ስትራክቸር ከሰጠኝ እንዲህ ሄዶ ይህንን ሀይ ከወሰደ በኋላ ሲቀጥል እችኛዋን ሎዋ እንዲ ሊኩዲቴት ካደረገ በኋላ ይህንን እነዚህን ሀይ ታርጌት ላደርገው እችላለሁ ማለት ነው። እና እዚህ ውስጥ ደግሞ እነዚህ ስትራክቸር ውስጥ ምንድነው ኤስኤምቲ ይጠብቃለሁ ማለት ነው። የዲኤክስዋይን ስትራክቸር አይቼ ነው ትሬድ ልገባ የምችለው ማለት ነው። እነዚህን ላጥፋቸው እና ይህንን ስትራክቸር ኒውዮርክ ሴሽን ላይ ነው የምጠብቀው። እዚህ ጋር እንደምታዩት ኦርደር ብሎክ አለ። ይህን ኦርደር ብሎክ ጋር ያለውን በረዥም በዊክ ካንድል ነው። እነዚህን 1 አወር እና 2 አወር እንዲሁ ነው። 4 አወር ላይ ካያችሁት እዚህ ጋር 4 አወር ላይ በዊክ ካንድል ነው የወሰደ። ይህንን አሁን አዲስ የከፈተው 4 አወሩ ወደ ላይ እንዲህ ብሬክ የሚያደርገው ከሆነ ኒውዮርክ ሴሽን ላይ ያለውን 4 አወር እጠብቀውና ትሬድ የምገባው ይሆናል ማለት ነው። ይሄ እንዲያ ስትራክቸር ነው ያለው። ዲኤክስዋይ ደግሞ ኤስኤምቲ ነው የፈጠረው። ኤስኤምቲን የፈጠረው ማለት እነዚህን ሀዮችን ሊኩዲቴት አላደረጋቸው ማለት ነው። እንደምታዩት ግን አሁንም ማለት ነው ይህንን ማርኬት የዲኤክስዋይን አሁን እንደምታዩት የሎንግ አይነት ትሬንድ ነው ያለው እና እንደምታዩት ይሄ ዳውን ትሬንድ ነበር፣ ወደ ላይ ሪቨርስ እያደረገው ነው። ይሄኛው ካንድል ሜይ ቢ ብሬክ የሚያደርገው ከሆነ ነው ለሾርት ለመግባት ማለት ነው። ይህን ዲኤክስዋይን ሾርት ስንገባው ሂሮን ደግሞ ሎንግ እንገባዋለን ማለት ነው። ግን አሁንም እዚህ ጋር ኤስኤምቲ ፈጥሮልናል ማለት ነው። ሂሮ እነዚህን ሀዮችን ይህንን ኤሪያ ማለት ነው እዚህ ጋር ያለው አጽድቶታል። እነዚህን ያሉትን ኤሪያዎችን አጽድቷቸዋል። ዲኤክስዋይ ግን አላጸዳቸውም። ግን አሁንም ማለት ነው ይሄኛው ብሬክ አላደረገውም። ወደታች ብሬክ የሚያደርግ ከሆነ ነው ሾርት ኒውዮርክ ሴሽን ላይ የምንገባው። ግን ምናልባት ይህንን እነዚህ ጋር ኦርደር ብሎክ ስላሉ እነዚህ ጋር ደርሶ ፕራይስ በዛውም እነዚህን ኤሪያዎችን ታርጌት ሊያደርጋቸው ይችላል። የእነዚህ ኤሪያዎችን ታርጌት ሊያደርጋቸው ይችላል ያልኩበት ምንድነው ሪዝኑ? እነዚህን ታርጌት ሊያደርጋቸው ይችላል ብዬ ያልኩበት ሪዝኑ ምንድነው? ዊክሊውን ሳየው ማለት ነው። ዊክሊው ካንድል እየወረደ ቤሪሽ ነው እና እየወረደ ነው። እዚህ ጋር ምንድን የፈጠረው ኢኳሎዎችን የፈጠረው እና እነዚህ ኢኳሎዎችን ሊወስድ ሊመጣ ይችላል። ወይንም ደግሞ ይሄኛው ፕሪቪየስ ዊክሊ ሃይ ይህንን ታርጌት ሊያደርገው ይችላል ብዬ ነው ያሰብኩት። እና እዚህ ጋር እንደምታዩት ይህን ማርኬት እነዚህን ሀዮችን ታርጌት ማድረግ እንችላለን ማለት ነው። ምናልባት ይሄኛው በቡልሽ የሚዘጋ ከሆነ ቀጣዩ ካንድል ነገ ማለት ነው ማርኬቱን ሎንግ ልንገባው እንችላለን። እንደዛ ነው የማስበው። እና እስኪ ምናልባት የሚፈጠረውን ስትራክቸር 4 አወር ላይ ምናምን ያሉትን አይተን ከዛ በኋላ እንወስናለን ማለት ነው። ይህንን ስትራክቸር ለሎንግ ነው ለእኔ የሚሄደው ማለት ነው። በእኔ ኤንትሪ አሁን ነገ ሲፔና ኒውስና ነገር ስላለ እነዚህን ሀዮችን ታርጌት ለማድረግ ይቀለኛል። ግን የማያቸው ኮንፈርሜሽኖች አሉ ማለት ነው። ሜይ ቢ እዚህ ጋር ፌር ቫልዩ ጋፕ አለች፣ ተጠቅሞ ሊወርድ የሚችላል። ብዙ ጊዜ ግን እንደዚህ ሊኩዲቲ ከወሰደ በኋላ ያሉ ፌር ቫልዩ ጋፖች ሪስፔክት የመደረጋቸው እድል በጣም አነስተኛ ነው ማለት ነው።
እና ይህን ቪዲዮ ደግሞ ሪካርድ ሳደርገው ለራሴም ጭምር ነው። እንደ ምንድነው ሪካርድ ሳደርገው ከሆነ ጊዜ በኋላ መለስ ብዬ ቪዲዮዎችን ወደኋላ መለስ ብዬ ስለማያቸው ለዛም ጭምር ነው ሪካርድ የማደርጋቸው እንደ ጆርናል በሉት በቃ ሪካርድ አድርጌ ለማስቀመጥ ያክል ማለት ነው። እና ምናልባት ይሄ ድጋሚ ችሎ መቶም ሊወስዳት ይችላል። እዚህ ጋር የለዋለ ይህንም ሊወስድ ይችላል። እስቲ ያለውን ስትራክቸር የምናየው ይሆናል። እስከ ኒውዮርክ ሴሽን ድረስ ጠብቀዋለን።